ምክረ ቅዱሳን የመንፈሳዊ ሰው ብርታት መገኛ አቡነ ሽኖዳ ሳልሳዊ የመንፈሳዊ ሰው ብርታት መገኛ እግዚአብሔር ራሱ ስለመሆኑ ምንም ጥርጥር የለውም። በመሆኑም መዝሙረኛው እንዲህ ይላል፣ አቤቱ ጉልበቴ ሆይ እወድሃለሁ። መዝሙር 17 ቁጥር 1። ጨምሮም እንዲህ ይላል፣ ኃይሌም ዝማሬም እግዚአብሔር ነው። መዝሙር 117 ቁጥር 14። አስከትሎም እንዲህ ይላል፣ አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። መዝሙር 45 ቁጥር 1። ሐዋርያው ቅዱስ ጴጥሮስም በአገልግሎቱ ውስጥ ስላለው ጥንካሬ እንዲህ ብሎ ተናግሯል። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 11። ዳዊትም በእርሱ ውስጥ ስለሚሰራው ስለ እግዚአብሔር ኃይል እንዲህ ብሏል፣ ኃይልን የሚያስታጥቀኝ መንገዴንም የሚያቀና እጆቼን ሰልፍ ያስተምራል። መዝሙር 17 ቁጥር 32። በዚህ መሰረት ከእግዚአብሔር ያልሆነ ብርታት ሁሉ ከንቱ ብርታት ከመሆኑም በላይ መጨረሻው የሚጠቃለለው በጥፋት ነው። እንዲህ አይነቱ ብርታት የፈርዖንን፣ የዲያብሎስን፣ እስራኤላዊው ናቡቴ የገደለውን አክዓብን፣ እንደ ጎልያድ ያሉትን ወይም በትዕቢታቸውና በኩራታቸው ጠንካሮች የሆኑትን የሚመስል ብርታት ነው። መንፈሳዊ ሰው ግን ኃይሉን የሚያገኘው በውስጡ ከሚሰራው ከእግዚአብሔር ነው። ይህን አስመልክቶ ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ለዚህም ነገር ደግሞ በእኔ ኃይል እንደሚሰራ እንዳሰራሩ እየተጋደልኩ ደክማለሁ። ቆላስይስ 1 ቁጥር 29። እንግዲህ በእኛ እንደሚሰራ ኃይል መጠን ኤፌሶን 3 ቁጥር 20። እንዲህ አይነቱ ኃይል የመንፈስ ቅዱስ ኃይል ነው። ብርታት ወይም ኃይል የሚገኘው ከእግዚአብሔር መሆኑን ካወቅን እናገኘው ዘንድ በጸሎት እየጠየቅን በእምነትና በእግዚአብሔር ጸጋ እንቀበለዋለን። መንፈሳዊ ሰው በእግዚአብሔር ፊት ሲቆም ደካማነቱን በማወቅ ስለሚቆም ጌታዬ ሆይ ብርታትህን ስጠኝ በማለት ኃይል እንዲያገኝ በጸሎት ይጠይቃል። ከዚህ በተጨማሪ ያለ አንተ ምንም ማድረግ አልችልም በማለት ይጸልያል። ዮሐንስ 15 ቁጥር 5። በዚህ ጊዜ የሶምሶን የመጨረሻ ጸሎት ተቀብሎ ኃይል የሰጠው እግዚአብሔር ጸሎቱን ያዳምጥለታል። ለሚያምን ሁሉ ይቻላል ተብሎ በተነገረው ቃል መሰረት እምነት ለሰው ብርታትን ይሰጣል። መንፈሳዊ ሰው በአንድ ወቅት ቢደክምም እንኳ እምነቱ ብርታቱን መልሶ ይሰጠዋል። ጌታ እንዲህ አላለምን? እውነት እውነት እላችኋለሁ የሰናፍጭ ቅንጣት የሚያክል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዚህ እለፍ ብትሉት ያልፋል። ማቴዎስ 17 ቁጥር 20። ይሁን እንጂ መንፈሳዊ ሰው እምነቱ እየደከመ መሄዱ ሲሰማው አምናለሁ አለማመኔን እርዳው ብሎ ወደ ጌታው ይጮሃል። በዚህ መሰረት የሰውን ጥንካሬ የሚያስገኙት እምነትና ጸሎት ናቸው ማለት ይቻላል። በጸሎት ውስጥ እግዚአብሔር ከሰው ጋር ከመታገሉም በላይ ከእርሱ ኃይል እስኪቀበል ድረስ አይለቀውም። ይህም ማለት በእምነት ስለሚጸልይ ብርታት ወደ እርሱ ይመጣል። መንፈሳዊ ሰው ኃይል የሚያገኘው በውስጡ ከሚሰራው ከመንፈስ ቅዱስ ነው። በመሆኑም ከመንፈስ ቅዱስ ጋር የሚሰራ ሁሉ ጠንካራ ነው። ስለዚህ በማንኛውም ሰዓት አንተነትህን ደካማ ሆኖ ካገኘኸው ከመንፈስ ቅዱስ ጋር ያለህን ኅብረት መርምር። ሶምሶን አስቀድሞ የነበረውን ብርታት ያጣው መንፈስ ቅዱስ ከእርሱ በተለየ ጊዜ ነበር። ባለህ አቅምና ችሎታ ሁሉ በአንተ ውስጥ ከሚሰራው ከመንፈስ ቅዱስ ጋር ስራ። አንተነትህ የእግዚአብሔር መንፈስ የሚያድርበት ቤተ መቅደስ እስኪሆን ድረስ በንጽህናና በቅድስና አዘጋጀው።
ይህን በማድረግም ብርታትን ወይም ጥንካሬን ለማግኘት ትጋ። ሰው መንፈሳዊ ጥንካሬውን የሚጠብቀው የእግዚአብሔር ቃል በእርሱ ውስጥ ሲጠበቅ ነው። አንተ የእግዚአብሔር ትእዛዛት በፊትህ እስካሉ ድረስና ቃሉን በመውደድ በልብህ ውስጥ ሸሽገህ በአንደበትህ መላልሰህ የምትደግመው ከሆነ የእግዚአብሔር ቃል ኃጢአት አሳፋሪ መሆኑን እያሳየ ብርታትህን ያጠናክርልሃል። ምክንያቱም የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው ተብሎ ተጽፏል። ሐዋርያው ቅዱስ ዮሐንስ ለወጣቶቹ ያስተላለፈው መልእክት ምንኛ ድንቅ ነው! ጎበዞች ሆይ ብርቱዎች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉውንም ስላሸነፋችሁ እጽፍላችኋለሁ። አንደኛ ዮሐንስ ምዕራፍ 2 ከቁጥር 14። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ያዕቆብ 4 ከቁጥር 6 የሚል ቃል ስለተጻፈ ከእግዚአብሔር ዘንድ ብርታትን የሚያገኘው በትሕትናው ነው። ትዕቢተኛ ሰው በሥጋዊ ክንዱ ስለሚመካ ይወድቃል። ትሑት የሆነው ግን ድካሙን ስለሚያውቅና በእግዚአብሔር ኃይል ስለሚደገፍ እግዚአብሔር ብርታቱን ያድለዋል። ይህን አስመልክቶ ቅዱስ ጳውሎስ እንዲህ ይላል፣ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7። ዲያብሎስ ለታላቁ አባት ለቅዱስ መቃርስ የተናገረው ቃል አስተውል። እንዲህ ነበር ያለው፣ አንተ እኛን የምታሸንፈን በትሕትና ብቻ ነው። ቅዱስ እንጦንስም በአንድ ወቅት ሰይጣን በዓለም ውስጥ እያጠመደውን ወጥመድ ሲመለከት እንዲህ ብሎ ነበር፣ ከዳር እስከ ዳር በምድር ላይ ሰይጣን ተጠምዶ አየሁ። ከዚያም ወደ አምላኬ ከዚህ ሁሉ ወጥመድ ማን ሊያመልጥ ይችላል ብዬ ስጠይቀው ትሑታን ይድናሉ ብሎ መልሶልኛል። በእግዚአብሔር ፊት ሲቆም ደካማ መሆኑን አውቆ ስለሚቆመው ትሑት ሰው መጽሐፍ ቅዱስ እንዲህ ይላል፣ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ሥጋን የለበሰው ሁሉ በእግዚአብሔር ፊት እንዳይመካ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 27። ትሑት ሰው እግዚአብሔር ከእርሱ ጋር ስላለ አይፈራም። ለመሆኑ ሰው በትክክል የሚፈራው መቼ ነው? ሰው የሚፈራው ልቡ በብረት ተሞልቶ እርሱ ጠንካራ መሆኑን ሲያስብና ወደ ላይ ከፍ ከፍ ብሎ ሁሉም ከእግሩ በታች ሲረግጥ ነው። ከዚህ አንጻር ታላቁ ሐዋርያው ቅዱስ ጳውሎስ የሚናገረው እንዲህ በማለት ነው፣ ስደክም ያን ጊዜ ኃይለኛ ነኝና። በመጽሐፍ ቅዱስ አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና ምሳሌ 4 ከቁጥር 23 የሚል ስለተጻፈ መንፈሳዊ ሰው ብርታትን የሚያገኘው በልቡ ንጽሕና ነው። ንጹሕ ልብ የማይበገር ምሽግ ነውና። ከዚህ በተጨማሪ ንጹሕ ልብ ከዓለም ምኞት በላይ ነው። ይህን አስመልክቶ ቅዱስ አውግስጢን የተናገረው ቃል ምንኛ ድንቅ ነው። በዓለም ውስጥ ካለው ምኞት ምንም እንደማልፈልግና ምንም አለመፍራቴን ስገነዘብ በዚህ ጊዜ ከዓለሙ ላይና ከዓለሙ ጫፍ ላይ የተቀመጥኩ ይመስለኛል። በእውነትም ታማኝ ልብ ጠንካራ ልብ ስለሆነ ምንም አይነት ምኞት ሊያሸንፈው አይችልም። በዚህ ታማኝነትና አለመፍራት ውስጥ የሰማዕታትንና የመነኮሳትን ብርታት እናገኛለን። ሰማዕታት በሁሉም አይነት ፈተና፣ መከራና ስቃይ ውስጥ በማለፍ ሁሉንም በሚያስደንቅ ጥንካሬ ተቋቋሙት። በልባቸው ውስጥ ለፈተና የሚንበረከክ ምኞት ባለመኖሩና በሚመጣባቸው ማስፈራሪያ ሳይደነግጡ ብሎም ሞትን ባለመፍራታቸው ነው። እነርሱ በነገሥታት በገዢዎች በመሳፍንት ፊት ይህንን ጥንካሬያቸውን ጠብቀው ቆይተዋል። እነርሱ ከሚያሰቃዩአቸው ሰዎች የበለጠ ጥንካሬ ነበራቸው። መነኮሳትም ራሳቸውን ከዓለም ፍላጎት ነፃ ስለወጡ ዓለሙን ሊያሸንፉ ችለዋል። እነርሱ በብቸኝነት መኖራቸውን በብርታት ስለተቋቋሙት በተራሮች፣ በምድረ በዳ፣
ሌላው ቢቀር በመቃብር ውስጥ ሊኖሩ ችለዋል። በዚያም ከዲያብሎስ ጋር ባደረጓቸው ውጊያዎች ውስጥ ጠንካሮች ነበሩ። በሌሎች ሰዎች ላይ በሚያሳድሩት መንፈሳዊ ጥንካሬ ብርቱዎች ነበሩ። የመስፍንነትና የስልጣንን ምኞት ማሸነፍ ስለቻሉ መነኮሳት ሊሆኑ ችለዋል። ዲያብሎስ በተለያዩና በሚያስፈሩ ትዕይንቶች ቅዱስ እንጦንስን ሊያስፈራራው ቢሞክርም እርሱ ግን ከእርሱ ማስፈራራት በላይ ጠንካራ ብርቱ ነበር። እርሱ የዲያብሎስን ማስፈራሪያዎች በሙሉ በትሕትናው በእምነቱ ማሸነፍ ችሏል። ቅዱስ መቃርስ በመቃብር ውስጥ የሞተውን ሰው የራስ ቅል ተንተርሶ ተኝቶ ባለበት ሁኔታ ሰይጣን ሲያነጋግረው ምንም አልፈራም ነበር። የእርሱ ልብ በእምነት የተጠነከረ ስለነበር ምንም እርሱን የሚፈራ ሰው አልነበረም። በተፈጥሯቸው ብርቱዎች ሆነው የሚወለዱ ሰዎችም አሉ። እግዚአብሔር እንደነዚህ አይነቶችን ሰዎች ከብርቱ ልብ፣ ከጠንካራ ሕሊናና ከላቀ ስብዕና ጋር ይወለዱ ዘንድ ፈቅዷል። ለዚህ ምሳሌ የሚሆኑት መስፍኑ ሶምሶን፣ መጥምቁ ዮሐንስ፣ ነቢዩ ኤልያስና ንጉሥ ዳዊት ናቸው። የጥንካሬ ባህሪያት፣ የፍቅርና የመስዋዕትነት ጥንካሬ። ጠቢቡ ሰለሞን በመጽሐፉ ስለ ፍቅር ብርታት ወይም ጥንካሬ የተናገረው ቃል አለ። ፍቅር እንደ ሞት የበረታች ናትና ብዙ ውሃ ፍቅርን ያጠፋት ዘንድ አይችልም፣ ፈሳሾችም አያሰጥሟትም። አሌ 8 ከቁጥር 6-7። ሐዋርያው ቅዱስ ጳውሎስም ፍቅር ለዘወትር አይወድቅም በማለት ተናግሯል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 8። እንዲህ አይነቱ ፍቅር የሚገለጠው በቃላት ወይም በአንደበት ሳይሆን በእውነትና በሥራ ነው። አንደኛ ዮሐንስ ምዕራፍ 3 ከቁጥር 18። ምናልባት ጥልቅ ከሚባሉት የፍቅር አይነቶች መካከል እናት ለሕፃን ልጇ የምታሳየው ፍቅርና ዳዊት ለዮናታን ያሳየው ፍቅር ሊገለጥ ይችላል። ሁለተኛ ሳሙኤል ምዕራፍ 1 ከቁጥር 26። ሌላው ቢቀር ንጉሥ ዳዊት የከዳው ልጁ የአቤሴሎምን ሞት በሰማ ጊዜ መረር ብሎ ያለቀሰው ለቅሶ ጥልቅ ፍቅሩን ገልጧል። ሁለተኛ ሳሙኤል 18 ከቁጥር 33። ምንም እንኳ በፍቅር ብርታት ውስጥ መስዋዕትነት ቢገለጥም ከሁሉ የሚበልጠው መስዋዕትነት ራስን አሳልፎ የመስጠት መስዋዕትነት ነው። እንዲህ አይነቱ ነገር በሰማዕታት ሕይወት ውስጥ የተገለጠ ነው። እነርሱ ለጌታቸው ካላቸው ፍቅር የተነሳ ሕይወታቸውን እንኳ ሳይቀር በመስዋዕትነት አሳልፈው ሰጥተዋል። እንዲህ ያለው የፍቅር ኃይል በመነኮሳትና በባህታውያን አባቶች ሕይወት ውስጥ ተገልጦ ታይቷል። እነርሱ ዓለምን ከነኮተቷ ትተዋት በተራሮች በምድረ በዳ ተቅበዘበዙት ለንጉሳቸው ለክርስቶስ ካላቸው ጽኑ ፍቅር የተነሳ ነው። የሐዋርያት አባቶቻችን ፍቅር ከዚሁ ጋር ተመሳሳይ ስለነበረ እነርሱም ስለ ጌታቸውና ስለ መንግስቱ ተገርፈዋል፣ ታስረዋል፣ በድንጋይ ተወግረዋል፣ በሞትም ተቀጥተዋል። ከዚህ በተጨማሪ ለመድኃኒታችን ለኢየሱስ ክርስቶስ እኛ ሁሉን ትተን ተከተልነ ብለውታል። ማቴዎስ 19 ከቁጥር 27። ሐዋርያው ቅዱስ ጳውሎስም አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ፣ ስለ እርሱ ሁሉን ተጎዳው ክርስቶስንም አገኝ ዘንድ ፊልጵስዩስ 3 ቁጥር 8። የፍቅር ጥንካሬ ከልብ መሆኑን አለመሆኑን ያሳያል። መጽሐፍ ቅዱስ ሲናስመልክቶ እንዲህ ይላል፣ አንተም አምላክህ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። ዘሌዋውያን ምዕራፍ 5 ከቁጥር 6። በፍጹም የሚለው ቃል በልብ ውስጥ ከእግዚአብሔር ፍቅር ጋር የሚወዳደር ምንም አይነት ፍቅር ሊኖር እንደማይገባ ይገልጽልናል። በፍጹም ልብህ። መድኃኒታችን ኢየሱስ ክርስቶስም ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም፣ ከእኔ ይልቅም
ወንድ ልጅን ወይም ሴት ልጅን የሚወድ ለእኔ ሊሆን አይገባውም። ማቴዎስ 10:37። ከዚህ በተጨማሪ ከእግዚአብሔር ይልቅ ራሱን የሚወድም ለእርሱ የተገባ አይደለም። ጌታ ይህንን አስመልክቶም እንዲህ ብሏል፣ ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋ ያገኛታል። ማቴዎስ ምዕራፍ 10:39። ፍቅር ወደ መስዋዕትነት ይመራል። የመስዋዕትነት ጥንካሬ ደግሞ ምክንያቶች አሉት። ስለ ፍቅር ተብሎ የሚከፈል መስዋዕትነት አለ። ይህን አስመልክቶ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዮሐንስ 3:16 የሚለው ቃል ሊጠቀስ ይችላል። ሰማዕታትም ለጌታችን ከነበራቸው ፍቅር የተነሳ ልክ እንደዚሁ ራሳቸውን ለእርሱ አሳልፈው ሰጥተዋል። በመስዋዕትነት ውስጥ የተገኘው ኃይልና ምክንያቱ የተገኘው ከመታዘዝ ነው። አባታችን አብርሃም ልጁን ለእግዚአብሔር የሚቃጠል መስዋዕት አድርጎ ለማቅረብ ስለታዘዘ ቢላውን በልጁ በይስሐቅ ላይ ቃጥተዋል። ከዚህ በተጨማሪም አባቶቻችን መነኮሳትም ስለምናኔ ሲሉ በከፈሉት መስዋዕትነት ውስጥ ኃይል ነበር።